በአንድ ለትውስታ በራቀ ጉዳቱ ግን ለዘለቄታው በሆነ ቀን ይሆነ Asia, Maria Raulke, te fi lafti Maria. መቃኒ ሲያሻ ገመቹ ጀራምቲ ስሟ አሻ ገመቹ ትባላለች። ከ11 ልጆቼ የመጨረሻ ልጅ ናት። ከመሬት ስትነሳ ትንሽ ትቸኩላለች። ያገኘችውን ነገር ትነካካለች። ወዲያ ወዲህ እየሮጠች ትጫወታለች። የመጨረሻ ልጅ ናት። ልጅ ሆና በልጅነቷ ትሯሯጣለች። ሌላ እንኳን ምንም ችግር የለባት። ራራኮ ብራን ቀብዱ መቃንኪያ ገመቹ ደከማት። ስሜ ገመቹ ደከማ ነው። ቀበሌያችን ቦሌዴንሳ ይባላል። ወረዳችን ደግሞ ቆሬ። አሻ ልጄ ባህሪዋ ከልጆቼ ሁሉ የተለየ ነው። ትጫወታለች፣ ወዲህ ወዲያ ትላለች። በቃ ገበያተኛ መንገድ ላይ ሲሄድ ካየች እየተከተለች የተለያየ ነገር ስጡኝ ትላለች። ሸንኮራ ምናምን ይሰጧታል። ያንን ለምዳ እንግዲህ ወዲያ ወዲህ ትል ነበር። ጨዋታ መጫወት ትወዳለች። ወደ ጨዋታ ትመለሳለች። እንዲህ እያለች ነው እንግዲህ እዚህ የደረሰችው። ሀገነጌት አሻ ገመቹ። ስሜ አሻን ገመቹ ይባላል። ገንፎ ወዳለው፣ ቅንጭ ወዳለው፣ ወተትም ወዳለው። ትምህርት ቤት አልገባውም ግን ልገባ ነው። በ2014 ሰኔ 26 በዕለተ እሁድ የአሻ ቤተሰቦች እቅድ እርሻቸው ላይ ድንች ለመትከል ነበር። ይህን ለማድረግ ቤት ያፈራውን ቁርስ በልተው ቀኑን ጀመሩ። ቆትዮ ጠመደን ጀኔ ሰዓቲ ለማወለካ ቆትዮ ከነ ጠመደን በሬዎቻችንን እንጥመድ ብለን አሰብን። 2:30 ሲሆን በሬዎቻችንን ጠመድን። እርሻችንን ስናርስ ዋልን። እናትና ልጅም ከኛው ጋር ድንች ሲለቅሙ ዋልን። አሻ እዛው እየተጫወተች እናት ድንች ስትለቅም እኔም እርሼን እያረስኩ 9:30 ሲሆን በሬዎቹን ከፈታን በኋላ ባለቤቴን ሌቦች ድንቹ እንዳይሰርቁት አንቺ ይችን ድንች ከልጆች ጋር ሰብስቢ፣ እኔ በሬዎቹን ለማብላት ሄዳለሁ ተባባልን። እናት አህያ ይዛ ድንቹን ከልጆቿ ጋር ስትሰበስብ ከቆየች በኋላ 11 ሰዓት ላይ ልጆቹ ጋሪውን እየነዱ ወደ ቤት ተመለሰች። ሕፃን አሻ ለመጫወት ወጣች። ካህያው ተላቆ ደጅ ላይ የቆመውን ጋሪ አየችው። ጋሪው እንዲያጫውታት አመነችው። እንዲያጫውታት ያመነችው ጋሪም ላይ መንጠላጠል ጀመረች። ከጥቂት ቆይታ በኋላ እናት ከቤት ውስጥ አባት በሬዎቹን ከሚያበላበት የልጃቸውን ለቅሶ ሰሙ። 12 ሰዓት ላይ ነው። እኔ ቤት ውስጥ ስራ እየሰራው ነው። እኔ ቤት ውስጥ እያለው ወደ ውጪ ወጣች። እሷ ወጣ እየተጫወተች ደጅ ላይ ጋሪ ቆሞ ነበር። ጋሪው ሲወድቅ ሰማሁና እኔ ጠፋው ብዬ ከቤት ዘልዬ ስወጣ ጋሪው እግሯ ላይ ወድቋል። ጋፋ ባላን ኩኒ ዳይማ ከነሙዳቴ አኒኒ ይህ አደጋ የተከሰተ ዕለት እኔ ከብት እየጠበቅኩ ነበር። ልጅ ላይ ጋሪ ወድቋል ብለው ነገሩኝ። እንዴት ሆኖ ጋሪ ወደቀባት ስላቸው እግሯ ላይ ጉዳት ደርሷል፣ ጋሪ ወድቆባት አሉኝ። ምን ሆነች ብዬ ሳያት እግሯ ተጠምዝዟል። የሚፈስ ደም ግን የለም። ከጎረቤቶቻችን ጋር ሆነን ምን እናድርግ ስንል ግማሹ ወደ ወጌሻ፣ ግማሹ ወደ ሐኪም ቤት ሰዷት ይላል። በስተመጨረሻ በዛው ሌሊት ወደ ጤና ጣቢያ ወሰድናት። በዛው ሌሊት ከወሰድናት በኋላ እዛ ያለ ባለሙያ አሁኑን ወደ ሻሸመኔ ወሰዷት አሉን። አይ በቃ ልጃችን እዛ እስክትደርስ ዛሬ ነገ ስንል እንዴት ትሆናለች ብለን ባህላዊ ባለሙያ መጣን። ባለሙያው ሲመጣ ግን ግማሹ ሰው ወደ ሐኪም ቤት ወሰዷት አሉን፣ ግማሹ ደግሞ ሕፃናት አሳስሯት ይመለስላታል አሉን። እኛም ይሁን ብለን በባለሙያ እግሯን አሳሰርናት። አተቡልተ ዳምቴዮ ጀኔ ገነም አትካኔት እንጀኑ እንዴት አደረች ብለን ሕፃኗን ስናያት ሰውነቷ በጣም አብጧል። በጣም አብጦ ምን ሆነሽ ልጅቷ አልን። ከዛ በኋላ በጣም ባሰባት። በጣም እያመማት መጣ። ለካሷ ደሟ ቀጥ ብሏል።
ሻሸመኔ አመጣናት። ሻሸመኔ ስናመጣት ዶክተሮቹ እኛ ያላሰብነውን ክፍያ ጠየቁን። እኛ ያላሰብነውን ሲጠይቁን ልጃችንን ይዘን ተመለስን። ከገባም በኋላ ጭራሽ እየባሰባት መጣ። ምን ሆነች ልጅቷ? ምን ይሻለናል አልን። በዚህ ጊዜ እግሯ ስጋው በስብሶ ከላዩ ላይ ተነስቶ አጥንቷ ይታይ ነበር። ከዛ ኩየራ መጣናት። ኩየራ ስናመጣት ባለሙያዎቹ ስላቆያችኋት ሐዋሳ ሪፈራል ውሰዱ አሉ። ሐዋሳ ሪፈራል ፍዳዳኑ እንጀራ አጥንትና መገጣጠሚያ ላይ ጉዳት ሲደርስ ባህላዊ የሆነው አጥንትና መገጣጠሚያ ሕክምናን መጠቀም በሀገራችን በኢትዮጵያ የተለመደና ዘመናትን ያስቆጠረ ድርጊት ነው። ከ46 እስከ 55 በመቶ የሚሆነው ሰው ያጋጠመውን ጉዳት ቅድሚያ ለባህላዊ አጥንትና መገጣጠሚያ ሕክምና የሚሰጡ አካላት ጋር ማሳየትን ይመርጣል። አሻን የሮም ንብረ ፍቲ አሻ እኛ ጋር በመጣች ጊዜ ፊቷን ስንመለከታት ከባድ ህመም ውስጥ ያለች ትመስል ነበር። የልብ አመታቷ፣ ትንፋሽ አወጣጧ፣ የሰውነቷ የሙቀት መጠንም በጣም ጨምሮ ነበር። በተጨማሪም ግራ እግሯን ስንመለከት ተጣሞ በጣም ጠቁሮ ሰው የማያስጠጋ መጥፎ ጠረን ፈጥሮ ነበር። በሳይንሳዊ ስያሜው ወደ ዌት ጋንግሪን ተቀይሮ ነበር። ይሄ ደግሞ ለህይወቷ ራሱ በጣም አስጊ የሆነ ነገር ነበር። ኤክስሬይ ስንመለከት የግራ እግሯ አጥንት መሰበሩን ያሳየን ነበር። ካን ሰርባ ረጥ ያርገሙ ጀቹዳ ጫቤ ጅራ ሉት ዳይመ ተናሂ ሙራመ ጀናን ገድ ጉዳነት ደጋሜ የዚች ልጅ እግር ይቆረጣል ሲባል በጣም አዘንኩ። ብዬ በጣም አለቀስኩ። ህይወቷን ከምታጣ እግሯን ብታጣ ይሻላል ብዬ ፈርሜ ለዶክተሮቹ ሰጠው። አሻ የ3 ዓመት ታዳጊ ስትሆን አህያ ጋሪ ነው የወደቀባት። ከዛም በኋላ ቆይታ ወደ ሆስፒታል ወደኛ ጋር ትመጣለች። እኛ ጋር ከመጣች በኋላ ስናያት የመጣችበት ሁኔታ ጥሩ አልነበረም። አተነፋፈሷ ጥሩ አይደለም። በደሟ ውስጥ ከፍተኛ ኢንፌክሽን መሰራጨት ይታያል። ስለዚህ እግሯን ስናየው ጠቁሯል፣ ፈሳሽ አለው። እስከ ጉልበቷ ድረስ ነው የጠቆረው። ጉልበቷ አካባቢ ትንሽ ኖርማል የሚመስሉ ቆዳዎች አሉ። ከዛም በላይ ደግሞ ቀርከሃው የታሰረበት ቦታ ሰውነቷን አቁስሎታል። ስለዚህ ህይወቷን ለማትረፍ የአሻን እግር ማስወገድ ግዴታ ሆኖብናል። ስለዚህም ዛሬ ለአሻ በተቻለ አቅም ከጉልበቷን ለማትረፍ ጥረት እናደርጋለን። ከጉልበቷ በታች ሰርጀሪው እንዲሆን ግን ያለው ዛጋ ያለው የስጋዋ፣ የጡንቻዋ፣ የአጥንቷ ሁኔታ ያንን ይወስናል። ፈጣሪ ይርዳል። ጊዜ ቃመሲ አርጌት እንጀዱ ገደ ጉደት ነጠጋሜ አካሏን ባየው ቁጥር ጥልቅ ሐዘን ይሰማኛል። የሚሰማኝ ጥልቅ ሐዘን በጣም ያስለቅሰኛል። ሆዴ ይረባበሻል። ጓደኞቿን ሳይማ እንባዬን አፈሳለሁ። በጣም ጥልቅ ሐዘን ስለሚሰማኝ ጓደኞቼን እንዲህ አይነት አደጋ ካጋጠማቸው ማንንም ሰው ቢሆን ወደ ጤና ተቋም እንጂ እንዲህ አይነት ባለሙያ ጋር አትውሰዷቸው ብዬ እየመከርኩ ነው።
ጓደኞች አሉኝ። ጎማ እየነዳው ከጓደኞች ጋር እጫወታለሁ። ወደፊት ሳድግ አስተማሪ መሆን እፈልጋለሁ። እግር ኑሯት ተፈጥራ እግሯን ማጣቷ በጣም ተሰምቶኛል። ጓደኞቿን ሳይ በጣም ነው የሚሰማኝ። ልጆች ተሯሩጠው ጥለዋት ሲሄዱ እሷ እንደዛ ስትሆን በጣም ይሰማኛል። አልቅሽ አልቅሽ ይለኛል። ስለዚህ አሁን ሰው ሾህ ሲወጋውም ሆነ እንቅፋት መቶት ሲጎዳ ወደ ጤና ተቋም እንጂ ወደ ባህላዊ ባለሙያ እንዳይሄድ ብለን ለሁሉም ሰው መልእክት አስተላልፈናል። ኤጋ አካ ሐኪመ ለፌ ቶኮት አኒ ኤርጋን እንደባፋችሁ በርባዱ ዳኢምኒ ቶኮ ቃምኒሼ ሃርኪዮ ኪሚልሽ እኔ እንደ አንድ የአጥንት ስፔሻሊስት ሐኪም ማስተላለፍ የምፈልገው መልእክት አንድ ህፃን ላይ አደጋ ከደረሰ በኋላ የመጀመሪያ ህክምና ሲደረግላት የባህላዊ ህክምና ባለሙያም ይሁን እኛ ራሳችን የዘመናዊ ህክምና ባለሙያዎች አጥብቀን ማሰር የለብንም። በተጨማሪም ከታሰረ በኋላ ከፍተኛ ህመም የሚሰማት ከሆነና እያበጠ የሚሄድ ከሆነ ጠብቆ የታሰረውን እስር ማላላት ወይም በአቅራቢያ ወዳለ ጤና ተቋም መውሰድ እንደሚያስፈልግ መልእክቴን አስተላልፋለሁ። አሻን እንደ ምሳሌ ብንወስዳት የእሷ ጉዳት አካላዊ እግሯን ብቻ ሳይሆን በስነ ልቦናም ጉዳት ደርሶባታል። ለምን ካልን እንደ ሌሎች ልጆች እንደ ልብ ተሯሩጣ መጫወትና ወደ ትምህርት ቤት መሄድ ተቸግራለች። ስለዚህም የምንሰራቸው ስራዎች ላይ ጥንቃቄ ማድረግ ይኖርብናል። አሻን እንደዚህ አይነት ችግር ካጋጠማቸው ሰዎች መሃል እንደ ምሳሌ ለማቅረብ ወሰድናት እንጂ አሁን እንኳን ይህንን ቃለ መጠይቅ በምናደርግበት ሰዓት ልክ እንደሷ የተጎዱ ጉዳታቸውን ግን ደብቀው ብዙ ችግር ውስጥ ያሉ ብዙ ሰዎች አሉ። ረኮ ሄዶ ከዘጀራን ባየቱ ጅሩ ጀጁ ቦሳድ ሀገር አቀፍ ማህበረሰብ ነክና ተቋማዊ ጥናቶችን አካሂዷል። በእነዚህም ጥናቶች እየደረሱ ያሉትን ጉዳቶች መለየት ተችሏል። የቦሳድ የጥናት ቡድን ከባህል የአጥንት ህክምና ጋር ተያይዞ እየተከሰቱ ያሉ ጉዳቶችን በጥልቀትና በስፋት የሚያጠና የጥናት ፕሮጀክት ቡድን ነው። ይህም በተለያዩ ፋሲሊቲ ቤዝድ እና ኮሚኒቲ ውስጥ የተሰራ ጥናት ነው። ጥናቱ ህፃናት ላይም ታዳጊዎች ላይም የተደረገ ነበረ። ጥናቱ ከተለዩ ችግሮች መካከል በዋናነት ህፃናቱ የትልልቅ ችግሮች ማለትም አካል የመጉደል፣ ከፍተኛ ኢንፌክሽን፣ የመጣመም፣ መገጣጠሚያ የመድረቅ ችግሮች በህፃናቱ ላይ በጣም ጎልተው ታይተዋል። ስለዚህ ሞር ፎከስ አድርገን እየሰራን ያለነው ህፃናቱ ላይ ነው። እንደ ቦሳድ ቡድን የባህል የአጥንት ህክምና ችግሮች ብቻ ሳይሆን ያሉት በጎ ነገሮችም አሉት ብለን ስለምናምን ለሁሉም ባለድርሻ አካላት መልእክት ማስተላለፍ እንፈልጋለን። ስለዚህም ለባህል የአጥንት ሐኪሞች ማስተላለፍ የምንፈልገው በፍጹም አጥብቀው ማሰር እንደሌለባቸው ነው። ሁሉም ችግሮች በእኛ ጥናት የተገኙት ችግሮች በሙሉ የሚመነጩት አጥብቆ ከማሰር ነው። አጥብቆ ማሰር ደምን ወደ ታች እንዳይዘዋወር በማድረግ እግርና እጅ ወይም የአካል መጉደልን እያስከተለ ያለው ዋነኛ ችግር ሆኖ ያገኘነው አጥብቆ ማሰር ነው። ስለዚህ በፍጹም አጥብቀው ማሰር እንደሌለባቸው መምከር እንፈልጋለን። በተለያየ ጊዜ ደጋግሞ ከነሱ ጋር ባደረግነው ውይይት በየ3 ቀኑ በየ2 ቀኑ እየፈቱ የማሰር የማሸት ነገሮች አሉ። ይሄም ድርጊት ጠቃሚ ሆኖ አናገኘው። በተለይ ማሸት ምንም አይነት ጥቅም የሌለው ግን ጉዳት ሊያስከትል የሚችል ስለሆነ ስብራት ላለው ታካሚያቸው ማሸትን እንዳይጠቀሙ መምከር እንፈልጋለን። የጤና ተቋም ጋር ደርሰው ሕክምና ሳያገኙ ወደ ባህላዊ አጥንት ሕክምና የሚመለሱ ሰዎች ከሌሎች በ4 እጥፍ የበለጠ ጉዳትን እንደሚያስተናግዱ የቦሳድ የጥናት ውጤት ያሳያል። ለዚህም ከመንግስት በተጨማሪ የጤና ባለሙያዎች ታካሚዎችን ሕክምናቸውን እንዲያገኙ የማድረግ ከባድ የቤት ስራ ይጠብቃቸዋል። የጤና መድን በሰፊው ለማህበረሰቡ አለመዳረስ ህዝቡ ወደ ባህላዊ አጥንት ሕክምና እንዲመለስ ከሚገፋፉ ነገሮች ውስጥ አንዱ ነው። ስለሆነም መንግስት የጤና መድን ተደራሽነትንና የጤና መድን የሌላቸው ታካሚዎችን በጊዜያዊነት ሕክምና ማግኘት የሚችሉበትን መንገድ ማመቻቸት ይኖርበታል። እኛ እንደ ቦሳድ የጥናት ቡድን ዋናው ዓላማችን ለህዝባችን ደህንነቱ የተጠበቀ በተመጣጣኝ ዋጋ ባለበት ቦታ ወይም ለሁሉም ተደራሽ የሆነ የአጥንት፣ የጡንቻ፣ የመገጣጠሚያ ህክምናዎችን ማድረስ መቻል ነው። ለማህበረሰባችን ለባህል የአጥንት ህክምና ያለውን በጎ አመለካከት እናውቃለን። እኛም ቢሆን ለሀገር በቀል እውቀት ለባህል ህክምናችን ቀና አመለካከት ነው ያለን። ስለዚህም በጎውን ነገር አጎልብተን እነዚህን ደግሞ ችግር ያለባቸውን ቦታዎች ለይቶ በማስተካከል የበለጠ
የባህል የአጥንት ሕክምናውን ውጤታማ ማድረግ ይቻላል ብለን እናምናለን። የባህላዊ የአጥንት ሐኪሞች በኃላፊነትና በተጠያቂነት የሚሰሩበትን መዋቅር መዘርጋት አስፈላጊ ሆኖ ሳለ የተሰራውን በጎ ስራም ሆነ የደረሱ ጉዳቶችን በሚዛናዊነት መረጃ ላይ ተመስርተው የሚዘግቡ ሚዲያዎችን ማስፈላጊነት ቸል የሚባል ጉዳይ አይደለም።